ከዚክር አዳቦች የቀሩንን እንተዋወስ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊል አሚን ወዓላ አሊሂ ወሰሕቢሂ አጅማዒን። ከዚህ በፊት እንደተዋወስነው ወደ አላህ ከመቃረቢያ መንገዶች መካከል ዚክር ከሁሉም በላጭ የሆነው አላህን አብዝቶ ማውሳት የሚለውን ተዋውሰን ነበር። እንዲሁም አላህን ለማውሳት ደግሞ የተለያዩ አዳቦች እንዳሉት አይተናል። ዚክር አላህ ሱብሓነሁ ወተዓላ እሱን የማያምፁትን የተከበሩትን መላኢካዎች የገለጸበት ባህሪ ነው። ቀንና ሌት አላህን ሱብሓነሁ ወተዓላ ያወሳሉ ሲል ማለት ነው። ኢማም ሻዕራኒ ከዚክር አዳቦች መካከል በስምንተኛው ላይ እንዳመጡት ዚክር ስንዘክር ውስጥና ላያችን ተመሳሳይ መሆን አለበት። ለትም ውጫችን አላህን የሚፈራ መስሎ ወይም የተመሰጠ አይነት ሰው መስሎ ውስጣችን ግን ሌላ ነገር እያሰበ መሆን የለበትም። ውስጣችንም በዛው ልክ ላያችን እንደሚታየው ተመስጦ ሰኪና ሊታይበት ይገባል ማለት ነው። ይሄ ሲድቅ የሚመጣው ላይና ውስጥ መመሳሰል የሚመጣው ደግሞ በዛ ዚክር የቂን ሲኖረን ነው። እርግጠኛ ሆነን አላህ ሱብሓነሁ ወተዓላ የዛን ዚክር ፋኢዳ እንደሚለግሰን አላህ እየተመለከተን እንደሆነ ሁዱር ተመስጦ ሲኖረን ነው። ሌላኛው የዚክር አደብ ደግሞ ሲድቅና ኢኽላስ አንድ ላይ መኖር አለበት። የምንዘክረው እገሌ አላህን ብዙ ያወሳል እንዲባል መሆን የለበትም። ከሌሎች የበለጠ ይዘክራል እንዲባል መሆን የለበትም። ኢኽላስ ሊኖረን ይገባል ማለት ነው። ኢኽላስ እንዲኖረን ደግሞ ኢኽላስ ያላቸውን ደጋጎቹን መወዳጀት ያስፈልጋል። ከነሱ ጋር መቀማመጥ ይፈልጋል። ኢኽላስን ከወረቀት ላይ ልናገኘው ስለማንችል ማለት ነው። ሷሊሖችን ደግሞ ማግኘት የሚከብድበት አይነት ሁኔታ ላይ ከሆነን አሁን እንዳለንበት ጊዜ የነሱን ኪታቦች መሞጠል ይጠቅማል። የሀበሻው ወልዩላህና ዓሊም ሰይዲ አልፈቂህ ጀማሉዲን አልአኒ ቀደሰላሁ ሲራህ ወደ ሷሊሖቹ ወደ ደጋጎቹ ኢንቲሳብ መጠጋት የነሱ መሆን የሚገኘው በብዙ ነገር ነው ሰበቡ ይላሉ። አንደኛውም የነሱን ኩቱብ መሞጠል፣ ኩቱብ አልቀውም ምክሮቻቸውን ማንበብ፣ ትተው የሄዷቸውን የሰላዋት ኪታቦች ሊሆኑ ይችላሉ። ኪታቦቻቸውን አለመናቅ፣ ደጋግመን በየጊዜው መሞጠል ይኖርብናል። በዚህ ጊዜ ልክ እነሱን አግኝተን በረካን የመቀበል ያህል ኃይል ይኖረዋል ማለት ነው። የነሱን ንግግር ከቀልባቸው የወጣውን ንግግር እኛ ስናነበው ስንደጋገመው ማለት ነው። እንዲሁም አውሊያዎችን መውደድ፣ ሀገራችን ላይ ያሉትንም ከሀገር ውጭ ያሉትንም የነሱን መናቂብ ገድሎቻቸውን ማንበብ፣ ይሄ ትልቅ ተጽዕኖ ያለው ነው። ሰውየው ዚክርን አተልቆ እንዲያይ የነሱ ስራ ውስጥ ያለውን ሚስጥር እንዲፈክርበት እነሱን መውደድና ወደ እነሱ መጠጋት፣ ስለነሱ ለማወቅ መጓጓት ይኖርበታል። ለዚህም ኢማም አልጁነይድ ቀደሰላሁ ሲራህ ቂሷ የሷሊሖች ታሪክ ለአንድ ሙሪድ ጁንዱ ሚን ጁኑዲላህ ናት፣ ቀልቡን ሷሊህ የምታደርግ የአላህ ሰራዊት ናት ብለው ገልጸዋል። ሌላኛው አደብ ምንድነው? አየኽታረ ሚን ሲያቂ ዚክር ለፍظህ ላኢላሃ ኢለላህ። ከዚክር አይነቶች ሁሉ ታህሊልን መምረጥ ይኖርበታል። ይሄ ሙሪድ ላኢላሃ ኢለላህ የምትለዋን ቃል ማለት ነው። ሳዳቱ ሱፊያ ለዚች ዚክር ፈኢነ ለሃ አተረን ዐዚመን ዐንደል ቀውም ብለዋል። ከሌላው ዚክር የበለጠ ተጽዕኖ ወዲያው መፍጠር የሚችል ዚክር እንደሆነ አረጋግጠዋል። ዘክረውት ማለት ነው። ነፊና ኢስባት የያዘውን ዚክር ከአላህ ውጭ ያለን ነገር ሁሉ አርቀን የአላህን ጌትነትን እንዲሁም ውጁድነትን ከፍ ሲል መራቲቡ ደረጃው የአላህን መኖር ብቻ የሚያረጋግጥበት የሁሉም ነገር ባጢልነትን በቀልብ አይኑ ሐታ የራሱን ባጢልነት በሐቂቃው አለመኖር ውስጥ ያለ እንደሆነ የሚያረጋግጥበት የሆነ የዚክሮች ሁሉ አለቃ ሰይዱል አዝካር ብለው የሚጠሩት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኔም ይሁን ከኔ በፊት ከተናገሩት አንቢያዎች ማለት ነው በላጩ ላኢላሃ ኢለላህ ነው ብለዋል። የተህሊል ሙሉ ሲጋው ላኢላሃ ኢለላህ ሙሐመዱር ረሱሉላህ ነው። ነገር ግን መጀመሪያ ላይ ቀልብን ሐዲር ለማድረግ ከባድ ስለሆነ ሙሐመዱር ረሱሉላህን መቶ ሲዘክር ወይ መቶኛው ላይ በመቶ መለያ ላይ ነው የሚለው። ላኢላሃ ኢለላህ የሚለውን ብቻ ነው መምረጥ ያለበት። ለምሳሌ እንደ አብዛኛው ሀበሻ መሻይኾች በሳዳት አልቃዲርያ አካሄድ ላይ ታህሊል ትልቅ ቦታ አለው። ሰይዲ አበሩ ሙዝ ቀደሰላሁ ሲራህ፣ ጀማል አልአኒ፣ ሰይዲ አህመድ ዳኒ ሌሎችም እንደተናገሩት መጀመሪያ ላይ ታህሊል የሙሪድን ቆሻሻ ወንጀል የጠቆረ ቀልብ የማንጻት ስራ የሚሰራ ዚክር ነው። ይሄም የሚሆነው በልባችን ውስጥ የተሰገሰጉትን ከአላህ ውጭ ያለ ነገር ሁሉ ስሜት፣ የተለያዩ ፍላጎቶች፣ የበላይነትን መፈለግ ሊሆን ይችላል፣ እውቅና፣ እንዲሁም የተለያዩ የወንጀል አሰሮች መተው የከበደን ወንጀል ሊሆን ይችላል፣
ሐታ መጥፎ የሆኑ አስተሳሰቦች ሸይጣኒ የሆኑ ነፍሳኒ የሆኑ ነገሮችን ተህሊል ያጠራል። አንድ ሼኽ ልክ ተህሊል ማለት አንድ የጨለመ ክፍል ውስጥ ብርሃን እንደመለኮስ ነው ይላሉ። ድቅድቅ ያለ ጨለማ የነበረበት ክፍል እንዴት ነው የሆነ ብርሃን ሲገባበት ጨለማው ይወገዳል ማለት ነው። ተህሊልም እንደዛ ነው። ቀልብ ላይ የተህሊል ኑር የሰፈረ ጊዜ የዛ ቀልብ ጨለማዎች ሁሉ ይወገዳሉ፣ ይነሳሉ፣ ይሸሻሉ። ነገር ግን የተህሊሉ ብርሃን የሚበረታው በእኛ ጥረት ልክ ነው። እኛ ተህሊል ላይ ባደረግነው ተመስጦ ባበዛነው ቁጥር ነው ማለት ነው። ኢንሻአላህ የተህሊልን ፈዳኢሎች ትሩፋቶች ከሰይዲ አብሬት ቀደሰላሁ ሲረሁ ኪታብ ላይ ለብቻው ክፍል አድርገን የምንተዋወሰው ይሆናል። ተህሊልን ምን ያህል ይዘክር የሚለው ሰውየው ጠሪቃን የሚከተል ከሼኽ የተቀበለው አውራድ ካለ ሼኹ ባዘዘው ልክ ነው የሚሄደው። ካልሆነ ደግሞ በሂማው ልክ እስከ 2000-3000 ድረስ ያስቀምጡ መሻይኾች አሉ። ነገር ግን ራስን ማየት የምናያቸውን ለውጦች ማስተዋል ይፈልጋል። አቀሉ ግን በየቀኑ ጠዋትና ማታ 300 መዘከር ይኖርበታል ማለት ነው። ይሄ ለሁሉም ሰው አንድ ሙእሚን ቢዘክረው የተመረጠ የሆነ ብዛቱ ነው። 11ኛ አደብ አድርገው ያመጡት ኢሕዳሩ ማዕነ ዚክሪ ቢቀልቢሂ የዚክሩን ማዕና ተርጓሚውን በቀልቡ ጣድ ማድረግ ይኖርበታል። አለ እክትላፊ ደረጃት ልመሻሂዲ ፊ ዛኪሪን ባለበት መቃሙ ልክ በደረጃው ልክ። ይሄ ከባዱ አደብ ነው። ያለንበትን ደረጃ ለማወቅ ሼኽ ያስፈልጋል ብለናል። ነገር ግን ሼኽ የሌለን ከሆነ ብዙ ጊዜ እኛ ያለንበትን ሐለት ማስተዋል ይፈልጋል። ለምሳሌ በተህሊል የማዕና መራቲቦች ላይ የመጀመሪያ ጀማሪ ሰው ተህሊልን ሲዘክር ላ ማዕቡደ ኢላላህ ከአላህ ውጪ የሚገዙት የለም የሚለውን ነው ቀልቡ ላይ የሚጥደው። ታዲያ ከአላህ ውጪ የሚገዙት እንደሌለ የቂን ሲል ልቡ ላይ የተረጋገጠ ሲሆንለት በዚህ መቃም ላይ ጠንካራ ሲሆን ወደ ቀጣዩ ይተላለፋል። ሁለተኛው መርተባ ምንድነው? ላ መጥሉበ ኢላላህ ከአላህ ውጪ ምንም የሚፈለግ የለም የሚከጀል የለም። አንዳንድ ሳዳቶች እንዳሉት ወላ ማህቡበ ኢላላህ ከአላህ ውጪ የሚወደድ የለም። ከአላህ ውጪ ተፈቃሪ የሚተዓሸቅ ከአላህ ውጪ ደግሞ ፈልገው የሚሄዱበት ነገር የለም የሚለውን ይጥዳል። ታዲያ በወንጀሎች የተዘፈቀ ሰው የተለያዩ ስሜቶች የሚያስቸግሩት ተውበት የሚያስፈልገው ጀማሪ የዚክርን ጣዕም ያልቀመሰ ሰው ዘሎ ለምሳሌ የመሃለኛውን ቀልቡ ላይ ላኑር ቢል አይሆንም ማለት ነው። ተግባባን አይደል? ከዛ በሶስተኛ ደረጃ ደግሞ ከፍ እያለ ሲሄድ ላ መውጁደ ኢላላህ በሐቂቃ ግኝ የሆነ ነገር ከአላህ ውጪ የለም ሁሉም ባጢል ነው የሚለውን ዘውቀን ማለት ነው በቀልብ እይታ እንጂ አማ ሒስይማ በመጨበጥ ከሆነ የተገኘንን ሐቂቃ ግን የለንም የሚለውን የሚያስረዳ ነው። ይሄንን ይጠዳል ማለት ነው ቀልቡ ላይ። ነገር ግን በጣም ወሳኝ ነው የዚክርን ፍሬ ለማግኘት የዛን አዝካር መዓኒ መራቲቦችን ማወቅ በጣም ወሳኝ ነው ማለት ነው። ቀጣዩ አደብ ምን ይሆናል? ተፍሪጉል ቁሉብ አን ኩሊ መውጁዲን ሲወላህ ዝክሩን በምንዘክርበት ጊዜ ከአላህ ውጪ ያለን ነገር ሁሉ መርሳት፣ ንጹህ ማድረግ ቀልባችንን። ይሄ ሌላኛው በጣም አንገብጋቢ ወሳኝ አደብ ነው። ሳደቱ ሱፊያ እንደሚሉት ቀልብ በምን ይመሰላል? ልክ ዕቃ ያደርጉታል። በዛ ዕቃ ውስጥ ቆሻሻ ነገር ከነበረ ንጹህ ነገር ለመቅዳት መጀመሪያ ቆሻሻውን እንደፋለን። የዚክር ብርሃንም ወደኛ ቀልብ መቀዳት የሚችለው ከአላህ ውጪ ያለን ነገር ከቀልባችን ማስወጣት ስንችል ነው። ስለዚህ ከዚክር ውጪ ባለው ሐያታችን ላይ ከአላህ የሚያርቁን ነገሮች ላይ መጠንቀቅ ይኖርብናል። ከወንጀል ከተለያዩ ሀዋዎች ማለት ነው። ከዛም ወደ ዚክር ስንገባ ደግሞ ቀልባችን ሐዲር ያደርግልናል ካሉት መካከል በተመስጦ ዝም ብለን ከዚክር በፊት አላህ የሚለውን ስም መደጋገምና ሰከን ለማለት መሞከር፣ ሐሳቦቻችንን መጀመሪያ ከአእምሯችን ለማስወጣት መሞከር ይኖርብናል። فإن الحق تعالى غيور لا يحب أن يرى في قلب الذاكر غيره الله سبحانه وتعالى በወዳጁ ቀልብ ላይ ከሱ ውጪ ያለን ነገር ሊወዳ አይፈልግም። እዚህም መነሻና መድረሻው መሐባ ነው። አላህና መልእክተኛውን ሰይዳችን ሰለላሁ ዐለይሂ ወሰለም ስናውቅ ነው ሌላውን ማራቅ የምንችለው። የአላህን ሱብሓነሁ ወተዓላ ኃያልነት ስናውቅ ነው የሌላ ነገርን ደካማነት አላስፈላጊነት ማወቅ የምንችለው። ገጣሚው እንዳለው አታኒ ሀዋሃ ቀብለ አን አዕሪፈ ልሀዋ የሌላ ፍቅር ምን እንደሆነ ሳላውቅ በፊት ወደ ቀልቤ መጣ። ሳደፈ ቀልበን ፋሪገን ፈተመከና ውስጡ ምንም የሌለውን ልብ አገኘና ተመቻችቶ ተደላድሎ ቁጭ አለ። ሌላው ደግሞ ሳዳቶቻችን የተስማሙበት የሆነ አደብ ምንድነው? አየዝኩረ ቢቁወቲን ታማ ዚክርን ገና በሚላመድበት የመጀመሪያ ሐለቱ ላይ በቁዋ መዘከር ይኖርበታል።
ከቻለ ድምጹንም ከፍ አድርጎ ሌሎችም በማይበጠብጥበት መልኩ እንዲሁም እሱም በማይጎዳበት መልኩ ዚክርን በጣም ዝምም አለ በማይባል ልክ ማለት ነው ዛሂር ማውጣት አለበት። ታዲያ በጉልበት ስንዘክር ነው ቀልባችን ላይ በጣም ተጽዕኖ እያሳደረ የሚመጣው ይሄ ዚክር ማለት ነው። እንዲሁም ኢማም ሻዕራኒ ሌላ ኪታባቸው ላይ በኃይል የሚዘክር ሰው ድምጹ በራሱ ለዓቅል ተኺል ይጠቅማል። ያ ድምጽ ወደ ማዕናው ያስጠጋናል ማለት ነው። ድምጹ ውስጣችን ላይ በተከረረ ቁጥር የዛን ዚክር ማዕና ለማግኘት ይፈይዳል። ይህም ወደ ዚክር ከመግባቱ በፊት ትልቅ ነገር ሊሰራ እንደሆነ ቀልቡ ላይ ጥዶ ከቻለ 2 ረክዓተይንን ሰግዶ ትንሽ ደቂቃም ብትሆን ቦታ ሰጥቶት ለዛ ዚክር ነው መዘከር የሚኖርበት። ካልሆነ ሐሳቡ ሌላ ቦታ ሆኖ የሆኑ ሰዎችን እያወራ በተለይ በመጀመሪያ አካባቢ ዚክርን ሲጀምር ምንም አይነት ለውጥን አያገኝም። ዚክሩን አጅር አላህ Subhanahu Wa Ta'ala ይሰጠዋል። ነገር ግን በዚህ ዚክር የሚገኘውን በረካ ኑር ማግኘት አይችልም ማለት ነው። ምክንያቱም ለዚክሩ ቦታ ስላልሰጠው ዚክሩም ለሱ ቦታ አይሰጠውም ማለት ነው። አልহামዱሊላህ በዚክር ወቅት ያሉ አዳቦችን ተዋውሰን ጨርሰናል بإذنillah። ታዲያ ቀጣይ ከዚክር በኋላ ያሉ 3 አዳቦችን እንተዋወሳለን። አላህ በሰማነው እንጠቀም ያድርገን። እነዚህን አዳቦች ወደ ህይወታችን አምጥተን ተግባራዊ ብናደርጋቸው ሐቂቃ ብዙ እንጠቀማለን። በህይወታችን አመስጋኝ ባሪያ መሆን እንችላለን። ሰኪናን እናገኛለን። አላህ ይወፍቀንና የሳዳቶቹን ደግሞ የአላህ ወዳጆችን የቀልብ ሁኔታዎች የተለያዩ ህይወትን የምናይበት መነጽር እናገኛለን። የነሱን አይነት ማለት ነው። በእኛ ልክ ወረቀት ላይ እነዚህን አዳቦች አስፍረን ሁሌም ደጋግመን ለቀልባችን ማስታወስ ይኖርብናል። ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። اللهم صل على سيدنا ومولانا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وقوة الأرواح وشرابها وغنى النفس ومالها وآله وصحبه وسلم.